ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? ያላችሁ አማን ናችሁ? እኔ ጋር ሁሉ አማን ሁሉም ካይር ነው። ውዶቼ እንዴት ናችሁ? እንዴት ቆያችሁልኝ? እንዴት ናችሁ? እኔ ጋር ሁሉ አማን። ሙስሊም ክርስቲያኖችን በጣም አመሰግናለሁኝ። በጣም እወዳችኋለሁኝ። ላይክ፣ ሼር፣ ሰብስክራይብ ለምታደርጉልኝ ለሁሉም ነገር ለምታደርጉልኝ ነገር በጣም አመሰግናለሁኝ ማለት ነው። ይሄው ያልኳችሁ አልቀረም። ዛሬም በአብርሽና በሩታ እየተነሳ ነው የመጣሁት ማለት ነው። ባለፈ ቪዲዮ ሰርቼ ነበረ። ታው እናንተ ራሳችሁን አትበጥብጡ፣ እነሱ አይጣሉም፣ እነሱ መሀል ላይ ምንም ነገር አይፈጠርም ብያችሁ እያወራችሁ ነበረ ማለት ነው ውዶቼ። እንግዲህ እንዳልኩትም ደግሞ ያልኩት ሳይቀዘቅዝም ይሄው ሩታ የምትለውን ነገር እየሰማችሁ አብረን እየሰማን እንሄዳለን ማለት ነው። እለቅላችኋለሁኝ ማለት ነው። ታያላችሁ። አልነገርኩኝም ደግሞ እኔ መጣሁት አሁን ይቅርታ ጠይቄ አብረን እንድንሆንና በሰላም እንድንኖር ነው። በቃ እኮ በቃ እሺ፣ ይቅርታሽን ተቀብዬሻለሁኝ። በቃ አመሰግናለሁ። ከልብሽም ይሁን አውቀሽም ይሁን ቀልድሽም ይሁን እኔም አሁንም እንደበቀደም መበቀልም ይሁን ችግር የለውም። እኔ ሁሉንም ነገር ትቼ ይቅርታሽን ተቀብያለሁ። በቃ እኔ ሁሉንም ነገር የተውኩት ለምን የምታስመስለው እኮ ይቅርታሽን ተቀብዬሻለሁ እኮ አልኩሽ። በቃ ስለዚህ በቃ ሂጂ አሁን ቶሎ በይ። አልሄድም። ሂጂ። እውነት አልሄድም። ለምን ይቀርሽ? ከዚህ ግቢ አልሄድም። እሺ ምን ቀይርኛ ቤት ለምታኒ የትም ትሄድ ነው ይከተላል ከዚህ በኋላ። ሰላም ውድና የተከበራችሁ ቤተሰቦቼ እንደምን አላችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እንግዲህ ዛሬ በድጋሚ ተመልሼ መጥቼላችኋለሁ። ተመልሼ ስመጣ የት ነው ያለሁት መሰላችሁ? ዘዋይ ነው የሚገኘው። ዘዋይ የመጣሁበት ምክንያት ያው ከአብርሽ ወንድም ጋራ ብዙ ነገር ለማውራት ሞክሬ ነበር ከባለፈው በኋላ እና ነገሮች አሁን ባለበት እንዲቀጥል ፈልጋለሁኝ። እኔ ማለቴ ከሱ ጋራ ሰላም ማውረድ ፈልጋለሁ፣ እርቅ እንድናወርድ ፈልጋለሁ። እዚህ የመጣሁት እንግዲህ እሱን ሁሉንም ነገር ልነግረውና ሁሉም ነገር ከልቤ እንደሆነ ላስረዳው ነው የመጣሁት። በእርግጠኝነት ማለት ያው ከልቤ እንደሆነ ሲረዳ አይ ቲንክ ደስተኛ ይሆናል ብዬ አስባለሁ። ምክንያቱም እስከዛሬ ድረስ እኔ እንድመለስ ነበር ሲጠብቀኝ የነበረው እና እንዳያችሁት ከሆነ ብዙ ጊዜ የራሴን ህይወት ልጀምር ምናምን ብዬ ስለሱ ብዙ ኮምፎርታብል አይደለም፣ ደስተኛ አይደለም ወይ ይደብረዋል ምናምን። ነገር ግን በዛ እሱ ስቲል ነው ለኔ ስሜት እንዳለው ማወቅ እችላለሁና ስለዚህ በቃ ሁሉንም ነገር ሰላም አድርገን የልጄን አባት ከዚህ ወደ አዲስ አበባ ይዤው ልሄድ ነው የመጣሁት፣ ወደ ቤት ማለት ነው። ሁሉንም ነገር ሰላም አወረደን ለመታረቅ ወይም ደግሞ እርቅ ለማውረድ ነው የመጣሁት ማለት ነው። እና የት ነው የሚገኘው? አሁን ሃይሌ ሪዞርት ነው ያለሁት። ያለሁበትን ቦታ ቀድሜ ያሳውቀዋለሁኝ፣ ጠርቻለሁ። ያለሁበት ድረስ ቀጥሬዋለሁ እና እመጣለሁ ብሎኛል እና እሱን እየጠበቅኩት ነው ያለሁት ማለት ነው። ማለት ብቻ እስካሁን በተፈጠሩት ነገሮች ለምን እንደዚህ መጀመሪያ ላይ አላደረግሽም ምናምን ልትሉኝ ትችላላችሁ። በነገሮች በጣም ውስጤ ተጎድቶ ስለነበረ ምንም ደስተኛ ስላልነበርኩኝ እና የሱንም ነገር ማወቅና ማየት ስለምፈልግ ነበር እንደዛ ሰውን የነበረው። አሁን ግን እሱ ለኔ ያለውን ነገር በደንብ ስላወቅኩኝ እና ነገሮች ላይ በደንብ እርግጠኛ ስለሆንኩኝ ከዚህ በኋላ እንደዛ አይነት ነገር እንደማያደርግ ተስፋ አደርጋለሁ። እንዴት ነው ነገር እንደዛ አይነት ነገር ቢደግሞስ ምናምን ብዬ ፈርቼ ዛሬን መጥፎ ማድረግ ውድ ሩታ የምትለውን ነገር እየሰማችሁ ነው ማለት ነው። በመዳብ ቤት ድስት የምታሳረሩ እንደዚሁም ደግሞ ጋዝ ለክሳችሁ ሳታጠፉ የምትረሱ ውድ እህቶቼ ማለት ነው፣ አቁሙ፣ ራሳቸውን አትበጥብጡ ለማለት ነው። እነሱ እንደዚህ ነው ፊልሙን የሰሩ ያሉት። በእውነት በጣም ብጥብጥ የምትሉ ጭራሽ በቃ ማመን እስኪያቀኝ ድረስ ራሳችሁ ርብሽ የምታደርጉ ልጆች አላችሁ ማለት ነው። ይቅርታ ልጆች ቴሌቪዥን ስለከፈቱ በጣም እየተንጫጫ ነው ማለት ነው። እና ምንድነው ቻናሌ ላይ ላይክ እያረጋችሁ ቪዲዮን ተከታተሉት። እንደዚህ ደስ የሚል ፍቅር ማለት እንደዚህ ነው። እናንተ ልጅቷ የሆነ ሰው ይዛ በመጣች ቁጥር እናንተ ራሳችሁ የምታሳምሙበት ራሳችሁ የምትረብሹበት ምክንያት ምንድን ነው ብዬ ጠይቃችሁ ነበረ። አሁን መልሱ የተመለሰላችሁ ይመስለኛል። ሰው ሶሻል ሚዲያ ላይ ሲሰራ ማለት ነው እውነት ዛሬ ማታ ይሄ በላው፣ ጥዋት ይሄ ሊበላ ነው፣ ይሄ ሊጠጣ ነው ብሎ ማንም ሰው አያስረዳችሁም። እናንተ ግን የሆነ አንድን ሰው ከወደዱት እኔ ይህን ተረድቻችኋለሁኝ። አንድ ሰው ስትወዱት ነው የምትከታተሉት። ማለት አትከታተሉ እያልኩ አይደለም፣
የሆነ ነገር ይዛ በመጣች ቁጥር ራሳችሁን በቃ ለመቆጣጠር ሞክሩ። ራሳችሁን በቃ የሆነ የት ነው ያለሁት ብላችሁ ለማሰብ ሞክሩ። ገብቷችኋል? አገራችን ውስጥ ስለሌለን ማለት ነው፣ የሰው ሀገር ነው ያለ ነው። በቃ እኔ ሁሌም አያቸዋለሁ፣ ዘወትር በላይም አያለሁ። በእውነት የውስጥ ጥላቻ እንደሌላቸው ለሶሻል ሚዲያ ቢሎ እንደዚህ እንደሚያደርጉ የሆነ ውስጤ ይነግረኛል። በቃ እስከ መጨረሻ ድረስ እንደዚህ እንትን ይላሉ። በቃ የሁነት ተጣልተው ተቆራርጦ የሚቀሩ ነገር ምናምን በእውነት ነው ያስቤው አላውቅም። ግን እንዳልኩትም ደግሞ ብቻ ያው እሷ ወደ እሱ ስለተመለሰች በጣም ደስ ብሎኛል። በነገራችን ላይ ማለት ነው በዚህ አጋጣሚ ልንገራቸው በጣም ደስ ብሎኛል ወደ እሱ ስለተመለሰች። ግን በምትሄድ ሰዓት የሆነ ሰው ይዛ በምትመጣ ሰዓት እኔ ውስጥ አይረበሽም። ምክንያቱም በቃ አለ አይደለም የሆነ ሰው እኮ የአንድ ሰው ልኩን ለማወቅ እሷ መራቅ የምትፈልገው ወይ ደግሞ ወንድ ይዛ የምትመጣበት ምክንያት ምንድነው? ከዚህ በፊት ከሄርሜላ ጋር ያደረጋትን ነገር ስላለ ነው። እርጉዞና ያ ሁሉ ነገር ስላሳለፈች የእሱን ልኩን የውስጡን የልቡን ለማወቅ ነው እንደዛ የምታደርገው እንጂ በእውነት ከእውነት እንትኗ መጥቶ አይደለም። የሆነ ከውስጥ ጥላቻ መጥቶባት መለያየት ፈልጋ ምናምን አይደለም በቃ። ስለዚህ ይሄን ልትረዷት ይገባል ማለት ነው። ይሄን ነው ያልኳችሁ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቪዲዮን ተከታተሉ ትላችኋለሁ። በእውነት እኔ በጣም ደስ ብሎኛል። የእሷን ወይ ደግሞ የእሱ ተከታታይ ሆናችሁ እንኳን ደስ አላችሁ ብያችኋለሁኝ። ደህና ሁኑልኝ፣ ደህና ቆዩልኝ። ባይ። ይሄን ይመስላል።